እንድትነካኝ አልፈልግም። ይቅርታ እወጣለሁ። እችላለሁ እናውጣ እንዴ ስነ ስርዓትን ያዝ እንጂ ስነ ስርዓትን ያዝ ሰማኸኝ? እኮ ይውጣ በስነ ስርዓት እኮ እንጂ እንዴ ስለጎተትከው አይወጣም እንደሱ ስለጎተትከው አይወጣም። ታማለች ያታየህም ታማለች ያልኩ ነው። ኮታለሽ እኮ ከዚህ ቤት ውጣ ያልኩ ነው። አንድ ነገር ልንገርህ፣ ቤቴ ነው ያለው፣ እየታገዝኩ ነው ያለሁት። አይደለም ይኸውልህ እየነገርኩ ነው። ሌላ ነገር ውስጥ አታስገባኝ። ውጣልኝ ከዚህ ቤት። ይኸውልህ እወጣልሃለሁ። መጀመሪያ ግን ተረጋጋ አብርሃም። ተረጋግቻለሁኝ። ምንም ልታረጋጋኝ አንተ ልታረጋጋኝ አትችልም። ውጣልኝ ከዚህ ቤት እኮ ውጣልኝ። አንተ ደግሞ እንደዚህ ስለሆንክ አይወጣም። እንዴት ነው አንተ ዲስሪስፔክት የምታደርገው? አንተ ስለሆንክ አይወጣም። ቆይ እንደዚህ ሆናችሁ ለለቂያችሁ ልወጣልኝ። በእኔ ፊት እንዲከረካት ስወጣ ምን ልታደርግ ነው? ማንም ምንም ነገር ማድረግ አይችልም። ተረዳኸኝ አይደል? አንድ ነገር ልንገርህ፣ ቤቴ ላይ መተህ ደህና ነሽ? አለሁልህ። እንዴት ነው አንተ? ፈጣሪ ይመስገን። ራሴን አሞኛል ብለሽ ነበር። ደህና ነሽ? አሁን ደህና ነኝ፣ ተሽሎኛል በደንብ። ጉዞ እንዴት ነበር? ወደዚህ ስትመጣ ምናምን ያለው ሙቀት ትላለህ። በጣም ነው የሚያስብ ማለት ጭንቀቴ ሁላ ምናምን የሰው ቤት አሁን ለመምጣት ትንሽ ነው፣ ግን የመጣውን እንቀበላለሁ ብዬ ነው የመጣሁት። ምንም ነገር ቢፈጠር ብዬ። አዎ እንግዲህ በደንብ አድርገን ማለት እኔ እንጃ ምን ማለት እንዳለብኝ የተያዘው ዛሬ። አይዞህ ችግር የለውም ማለት በቃ እንዳስረዳውክ ነው። ሁሉም ነገር እንደምታውቀው ነው ከበፊትም ጀምሮ ማለት ነው። እኔ ከነገርኩህ ውጪም አንተ ብዙ ያያቸው ነገሮች አሉ ምናምን ምን አይነት ስሜት ውስጥ እንደነበርኩኝ ታውቃለህ። እና ከዛ ስሜት ግን እንደወጣ ስላደረከኝ ባይዘው እጅግ በጣም አድርጌ ነው የማመሰግንህ ደጋግሜ ማለት ነው። እንዳታመሰግኝም ብትለኝም ቴንኪው ደጋግሜ። ምክንያቱም በዛ ሰዓት እኔና ፈጣሪ ነን በቃ እንዴት ብዬ ላስረዳ፣ በጣም እየተጨነኩኝ ምናምን ለምን ምናምን እምልበት ሰዓት ላይ አንተን የመሰለ ጥሩ ጓደኛ ጥሩ ወዳጅ ፈጣሪ ሰጠኝ ማለት ነውና ያንን ጊዜ በደንብ ማለፍ እንድችል ስለረዳኸኝ በደንብ አድርጌ አመሰግናለሁኝ። እና ይሄንን ጓደኝነታችንን ወዳጅነታችንን በደንብ አድርገን አብረን እንደምናስቀጥለው ባለሙሉ ተስፋ ነኝ አይደለ? በደንብ ምንም ጥርጥር የለውም። እሱ በእርግጥ በደስታ በደንብ እና እንደምታውቀው ትንሽ ቀን ይቀረን፣ 1-4 ቀን ምንም 3 ቀን 4 ቀን መሰለኝ። አዎ። እና ዝግጅት እንዴት ነው ታዲያ? ሁሉ ነገር ሬዲ? አዎ። ሚጥሚጣው፣ በርበሬው፣ ሽሮ ተዘጋጅቷል። ደስ ይላል። እንዴ ቆይ በጣም ችግርሽ ደግሞ ማለት ነው በቃ ሲስተር ታዘጋጃለች ሲልሽ ዝም እንዴት አረጋች ላግዛት ወይ ምናምን የለም እንዴ? አንተ እኮ ምንም ነገር እንዳታረጊ በጭነቅ የለብሽም ምናምን ብለህ ሁሉንም ስትዘጋው በቃ እንትና ያበሽሽ ደግሞ አለን እኮ ለአፋችን ዝም ብለን አለ አይደል ወይ የምንለው እንዴት ነው ላግዝ ምናምን የለም አለ እኮ እንደዛ ይባላል። ዝም ብሎ በቃ ከሆነ በኋላ ቀሩን አግዛለሁ ከጨረሰች በኋላ አለቀውሉ እንዴ ፌስታሉስ ከታ ምናምን አሽጋ ቁጭ አርጋለች እኮ። ከዚህ በኋላ ሻንጣ ውስጥ የሚገባውን ደግሞ እኔ አስገባለሁ። ትቀልጅ የለ ከበበው ገዳመች ይቀልዳል። ትቀልጅ የለ እሺ። እና ታዲያ እንዲህ ብለሽ አስቂኝ እንጂ ትንሽ እንትን። ኧረ አትጨናነቅ ፈታበል። ትናንትና የተፈጠረውን አይተሃል አይደለ? በጣም እንግዲህ እኔም አስቀርቻለሁ። ዛሬ መፈጠር ያለበት ነው የሚያሰብኩትን ነገር ማየት አለበት ብዬ ስላሰብኩኝ አስቀርቻለሁ። አልነገርኩትም 4 ቀን ምናምን እንደቀረም ምንድነው የሚባለው ብዙ የሚያውቀው ነገር የለም። አይቀም እርግጠኛ ነሽ? ለምን ነገርሽው? ለምን ነግሯለሁ? እኔ እንጃ ብትነግሪው የተሻለ ነው ብዬ አስባለሁ። እንዴ ያህል ቀን የቀረኝ ብዬ ነው የምነግረው? ለምን ብዬ ነው የምነግረው? እኔ እንጃ አንቺ ነሽ የምታውቂው። ችግር የለውም ምን የሚፈጠር ነገር የለም። ኦልሬዲ አንዴ እንደምሄድ እኮ ያውቃል። ስለዚህ በዚህ ቀን ነው በዛ ቀን ነው የምሄደው ብዬ ማብራራት አይጠበቅብኝም እኔ እና እሱን ተውና በቃ ካሁን በኋላ በደንብ መቀጠል አለበት። ስትሮንግ የሆነ ጓደኝነታችን አይመስልህም? በደንብ እሱ በጣም የኔም ጉጉቴ ምናምን ነው። አዎ ብዙ ነገር ነግሬያቸዋለሁ። እኔም አንተም ካሁን በኋላ የዩቲዩብ ቻናል አለን ሁለታችንም። ስለዚህ በደንብ በዛ ቪዲዮ እንሰራላችኋለን ብያቸዋለሁ። በደንብ ሁሉንም ነገር እዛ እናሳያችኋለን። ስንዝናና የሚሆን ስንሰራ የሚሆን ኢንጆይ ስናደርግ ወይም ደግሞ ምንድነው ሀገር ስንጎበኝም የትኛውንም ነገር በቃ ከነሱ ጋር ሆኗል አንድ ላይ ፍላና